ሰላም ጤና ይስጥልኝ ውድ የአገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው ፕሮግራማችን የ12ኛ ክፍል ለኢንትራንስ ተፈታኞች በሙሉ የፊዚክስ 12ኛ ክፍል ዩኒት 1 ቴርሞዳይናሚክስ የተሰኘው ፊዚክስ እና ከተለያዩ ቶፒኮችን ያመጣናቸው ብዙ ጊዜ ከያንዳንዱ ኮንሰፕቶችን ሙሉ ዋና ጽንሰ ሐሳቦችን እየተከታተላችሁ አብራችሁ ቆዩ። አሁን እዚህ ጋር የተርሞዳይናሚክስ ኮንሰፕቶችን አሉ። The concepts of thermodynamics. First of all, we need to talk about thermodynamics. Thermodynamics is a branch of physics and the study of energy conversion between heat and other forms of energy, such as mechanical energy. በቃ አሁን ሲምፕሊ እዚህ ጋር ስለ ቴርሞዳይናሚክስ ምንድን ነው? ቴርሞዳይናሚክስ የፊዚክስ ክፍል ነው። It's a branch of physics. ሲምፕሊ በብራንች ኦፍ ፊዚክስ ደግሞ በተለይም በሂትና በወርክ መካከል ያላቸው ግንኙነትና እነዚህ ግንኙነቶችን ምንድን ነው የሚያደርገው? እያንዳንዱ የፊዚካል ሲስተምን ባህሪ እንዴት እንደሚቆጣጠሩ እንዴት እንደሚያጠና መሰረታዊ የፊዚክስ ክፍል ነው። It's a fundamental branch of physics ነው። ስለምንድን ነው የሚያስተምረው? በእነዚህ መካከል ያላቸው ግንኙነት relationship between different forms of energy በምንም ተአምር particularly በሂትና በወርክ። ስለዚህ እነዚህ ሁለቱም ግንኙነታቸው ምንድን ነው? ቢሄቪየር ፊዚካል ሲስተም ይወክላል። በዛ ላይ ደግሞ ልክ እንደ ቁስ አካልን በማክሮስኮፒክ ባህሪያዎችን ያመለክታል። ያ ማለት በውስጡ ካሉት ግለሰቦችን እንደ ፓርቲክሎችን እና ሲስተሞችን አጠቃላይ ባህሪ ይመለከታል። which is concerned the properties of matter which looks the overall behavior of a system rather than the individual particles with it. በቀጣይ ደግሞ atoms and moles include. We often deal with a gas in a cylinder. This means the gas consists of atoms and molecules and their number is measured using a unit called a mole. Consider እናንተ ዳቦ ትጋግራላችሁ እንበል ወይም ኬክ ትጋግራላችሁ እንደሆናችሁ አድርጋችሁ እናስብ። የዱቄት ወይም የስኳር ነጠላ እህሎችን አይቆጠሩም። ለምን? we don't need to count the individual grains. በዛ ላይ ደግሞ እኛ ምንድነው የምናደርገው? በኩባያ ሆነ ወይም በፓውንድ ክብደት weight በኪሎግራም እንለካለን እንጠቀማለን። እነዚህ ከፍተኛ መጠን ያላቸው ጥቃቅንን ነገሮችን ለማቋቋም በጣም ምቹና ወሳኝ ነገር ክፍሎች ነው የምንጠቀመው። ለዚህ ነው አተምና ሞለኪውሎች በጣም ትንሽ ጥቃቅን ናቸው፣ በሚያስደንቅ ሁኔታ ትንሽ ናቸው። As you know, mole is the measure of discrete particles in a substance like solid, liquid and gas. ከነዚህ መካከል አንዱ ሞሉ ምንድነው? አንድ ሞለኪውል ወይም አንድ ሞል የተወሰነ it is temporarily it's a measurement. በዛ ላይ ደግሞ it represents specific fixed number of particles. fixed number of particles የሚጠቁመው የትኛው ነው? እንደ atoms, molecules, ion የመሳሰሉት አለ ማለት ነው። it's a counting unit for a particles. በዛ ላይ ደግሞ discrete particles የምንላቸው አንዱ ይሄ ነው። አሁን እዚህ ጋር simply አንድ ሞል የተወሰነ የቋሚ ቁጥር ቅንጣቶች ናቸው። እንደ አተሞች፣ ሞለኪውሎች እንዲሁም አዮኖች አሉ። ስፔሲፊክ ነምበር ኦፍ ፓርቲክልስ ናቸው። በምንድን ነው የሚወክለው? የሚወክለው የሜዠርመንት ኦፍ ዩኒት ነው። ልክ እንደ ደርዘን የእንቁላል መቁጠሪያ ክፍል እንደሆነ ሁሉም ለፓርቲክልስ የመቁጠሪያ ክፍል ነው ይቆጠራል ማለት ነው። It look like counting unit for x. ውድ የአገሬ ልጆች አሁን እዚች ጋር የኮንቨርዥን ፋክተሮች አለ። አሁን በዚች ጋር በተቀመጠው መልኩ እዚህ ጋር 1 mole is equals to 6.02 times 10 the power of 23 particles. ይሄ በምን መልኩ ነው የተቀመጠው ያለው? በአቮጋድሮስ ነምበር ነው የተቀመጠው ማለት ነው። በዚች ጋር ደግሞ
the relationship between the number of moles, the Avogadro's number, and the number of particles is given by በዚህኛው ፎርሙላ ተሰጠን n, which is equals to the small of n multiplied with the na. አሁን በዚህች ጋር መሰረት የምታዩ where n ደግሞ ካፒታል n ምንድነው የሚያመለክተው represent የሚያደርገው number of particles ነው small n ደግሞ number of moles ነው na ደግሞ Avogadro's number ነው በዚህች መልኩ በዚህች መሰረት እንደተሰጠው ማለት ነው ሌላኛው ፎርሙላ የተሰጠው በዚህ መልኩ mass of the given substance is given by የተሰጠው substance mass እንዴት እንደምናገኘው በዚህች ፎርሙላ small m which is equals to n times capital M where ይሄንን ምንድነው represent የሚያደርገው ምንድነው የሚያመለክተው small m ምንድነው mass of substance ነው small n ከሆነ number of moles ነው capital M ደግሞ molar mass ነው so mass of each particle mp is calculated using አሁን እዚህ ጋር mass of each particle ማን ነው የሚያመለክተው mp ነው አይደል so ስለዚህ mp እቺ mass of particle ናት በዚህ ፎርሙላ ተጠቀማላችሁ which is equals to m ማን ነው molar mass አይደለ over na አይደል na ደግሞ Avogadro's number ነው ከዚህ ቀደም ተነጋገርን ወይም mp the mass of each particle equals to m mass of a substance over n number of particles ማለት ነው እቺ ካፒታል n የምትለው ከዚህ ቀደም አሳይቻችሁ ነበር ፎርሙላው የምታስታውሱ ከሆነ አሁን ውድ የአገሬ ልጆች የተሰጠን ጥያቄ ምንድነው example 1 find the mass of an oxygen molecule ይላል አሁን ይሄን የኦክሲጅን ሞለኪውሉ ማስ ፈልጉ ነው የተባለው በዚህኛው ፎርሙላ መጀመሪያ ምን ማድረግ አለብን we need to find the atomic mass of oxygen molecule የኦክሲጅን ሞለኪውሉ atomic mass የግድ መፈለግ አለብን እንዴት እንደምንሰራ ከዛ የአቶሚክ ማስ ኦፍ ኦክሲጅን ሞለኪውሉ ያው አታስቡ ሂንት ይሰጣቸዋል ፈተና ላይ don't worry about that ከዛ the atomic mass of an oxygen molecule ሁለት ነው አይደለ ኦክሲጅን ነው የአቶሚክ ማስ ኦፍ ኦክሲጅን 16 ከዛ እቺ ሁለት አለች ሰብስክሪፕቷ ሲባዛ በሁለት 16 ሲባዛ በሁለት ስንት ነው 32 ይመጣል ማለት ነው ከዛ we must find the mass of the particle for oxygen molecule ያሁን የተጠየቅነው ማስን ፈልጉ ነው የተባልነው የማን የኦክሲጅን ሞለኪውሉ mass of the particle በተመለከተ አሁን እዚህ ጋር ሞላር ማስ አለን አይደለ m over na በዚህኛው ፎርሙላ እንደተቀመጠው m over na ሞላር ማሱ ስንት ነው ሞላር ማሱ ስንት ነው ከዚህ በፊት እንደነገርኳችሁ 32 Avogadro's number already ሰጣችኋል እዚህ ጋር 6.02 ሲባዛ 10 the power of 23 which is equals to ስንት ነው የሚመጣው እነዚህ ስታካፍሉ 5.3 ሲባዛ 10 the power of -23 ግራም ይመጣል ማለት ነው ውድ የአገሬ ልጆች ስለ ተርሞዳይናሚክስ ፎርሙላ መልኩ እሱንም እንቀጥላለን የተለያዩ ኤግዛምፕሎችን ለኢንትራንስም ስለሚጠቅማችሁ በደንብ አስተውላችሁ ተማሩ እስከምንገናኝ ድረስ ቸር ቆዩልኝ